ተበልጥ አላት። እኔ ዶሮ ገነጣጥዬ አላውቅም ላይ እኛ ኢትዮጵያውያን የምንገኘው አሁን 2018 ላይ ማለት ፈረንጆች ግን 2025 ላይ ናቸው። ለምን ባይደበይ ከለሬን አይታችሁ እንትን እንዳትሉ እኔ ጥርት ያልኩ አበሻ ነኝ። ለበሬ ኮርማ ካልን ለፍየል ምን እንላለን? ወይኔ ጉዴ አውቀን እንቡቁላል። አንድ እንቁላል ለመፈልፈል ምን ያህል ጊዜ ይፈጅበታል? 15 ቀን። ጉድ 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 አዲስ ዓመት በአገራችን የሰላም የጤና የብልጽግና የእድገት ዘመን ይሁንልን። የሰላም የጤና የደስታ ቆንጆና ኮበሌ እየተጠራራ ደርሻለሁ እኮ የትኛው ነው ቤቱ? ጥቁር በር እንዳለ እኮ በሩ ጥቁር ነው እንዳለ። ማን እንደ እሺ ነጭ የሌለበት እሺ ነጭ የሌለው በር ና ግባ። እሺ እሺ እንዴ እንኳን አደረሰሽ። እንኳን አብሮ አደረሰን። መልካም ባሪ ልጅ። ቴንክ ዩ። ይሄ ሁሉ ሽር ጉድ ለኔ ነው። አዎ በጣም ያምራል። የት አለ በጉ? የምን በግ? በግ ይዘና አላልኩም? በግ ይዘና በግ ይዘና አይደል እንዳልሽ? ለዛ እንዴ በጊዜ እንደዚህ ስጣደፍ የመጣሁት። ለማንኛውም ያምራል። እንኳን አደረሳችሁ። ለመላው ክርስትና እምነት ተከታይ ቤተሰቦቻችን በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። ሰላም ነው አለን ይመስገነው። ዛሬ እንግዲህ ልዩ የመስቀል በዓል ፕሮግራም ለእናንተ ይዘንላችሁ መተናል። ቁጭ በይና ነግሻለሁ የቀረው። እሺ ቁጭ በይ እና ስጋ የለም ይራሱ ሲበዛብኝ። በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን ማለት እንፈልጋለን። ያው እንግዲህ ዛሬ የመስቀልን በዓል ምክንያት በማድረግ ለወይዘሮ ሲንዲ አህመድ ቆንጆ የበዓል ጥያቄዎችን ይዤላት መጥቻለሁ። ሶ ምንድነው የሚሆነው መሰላችሁ? ላንቺም ለነሱ ለማስረዳት ያክል 17 ጥያቄ አዘጋጅቻለሁ። 17 ጥያቄ ያዘጋጀሁት ምንም በተመለከተ ነው መሰለሽ? ዛሬ እንግዲህ የመስቀል በዓል የሚከበረው 17 በ17 መሆኑን ምክንያት በማድረግ 17 ጥያቄዎች አዘጋጅቼላታለሁ። እያንዳንዱ ጥያቄ 100 ብር ሽልማት ይኖረዋል። ሶ 17ቱን ጥያቄ ከመለሰች በአጠቃላይ 2 ሺህ ብር ሰጣታለሁ። ለምን 17ቱን መመለስ ከቻለች 300 ብር ቦነስ ተደርጎላት 2000 ብር የምትሸለም ይሆናል። ሶ 17 ጥያቄዎች ተዘጋጅተውልሻል። እንግዲህ ባህልሽን ወግሽን የምታውቂው ይመስለኛል። ከባል ጋር የተያያዙ ጥያቄዎች ስለሆኑ አንዳንድ ነገሮችን ታውቂያለሽ ብዬ ተስፋ አደርጋለሁ። ኦኬ እሺ። በመጀመሪያ ደረጃ እንኳን አደረሰሽ። እንኳን አብሮ አደረሰሽ። በጣም አምሮብሻል። በጣም ነው ያማረብሽ። አግብተሻል? ለኔ ለወዴስ ነው በጣም አግብታለች። እሺ ለማንኛውም ላንቺም ለቤተሰቦችም ይሄን ፕሮግራም ለሚመለከቱ ሰዎች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን ማለት እወዳለሁ። አንቺ ደህና ነሽ? ጨጓራሽ ፈጫል? እንዴት ነው ግን ፈረንጆ ነው ኢትዮጵያ ውስጥ መኖር እንዴት ነው? ቆንጆ ነው። እንጀራ ሽሮ ምናምን ትበያለሽ? ምን አይነት ሰው ነሽ? ይበላ ከርሳ ተስታስታል። ለማንኛውም ጠጅ ነው ስለኝ ነገር እየቀማመስን ጮታ ታገኝ በገዛ ጠጁ አስክሬ እንትን የላትም። ባይዘው ይኸውልሽ አንድ የሚባል አባባል አለ። ገጠር አካባቢ ያሉ እናቶቻችን እንደዚህ ጎዶሎ አይቀዳም። እውነት ምንም ነገር ጎዶሎ አይቀዳም። ለምን ሲባል እንደዚህ ብዙ ጊዜ ሲቀዱ ከጎደለባቸው ያልሞላው ኃጢአት ስለሰሩ ነው ይባላል። እውነት ናዲያ ሰርተሻል ያገኝ ነው አንቺ ያንቺማ የኔ እናት ጆጉን ያጎደልሽው የብርጭቆ ሳይሆን እንኳን አደረሳችሁ። ስለዚህ
ወደ ጥያቄዎቻችን እንግባ። እሺ የመጀመሪያው ጥያቄዎቻችን ምንድን ነው መሰለሽ? እንግዲህ ባለፈው እንቁጣጣሽን ምክንያት በማድረግ የሰራነው ቪዲዮ የለም ዩቲዩብ ላይ በጣም ብዙ ሰው እየጠበቀን ነበረ። ያንን በደንብ አሲም በማድረግ ነው አሁን ይሄንን ፕሮግራም ይዤ የመጣሁት። እኛ ለበዓል የምንጠበቅ ሰዎች መሆናችን አላወቅም ነበር። ከዚህ በኋላ ግን የተለያዩ ነገሮች ሲፈጠሩ በዓል ሲኖር ምናምን እንደዚህ ቆንጆ ቆንጆ ፕሮግራም ይዘን እንመጣለን። ከእንቁጣጣሽ እንጀምር። መጀመሪያ እንቁጣጣሽ ማለት ምን ማለት ነው? ወይኔ ጉዴ! ወይኔ ጉዷ! ያው እንግዲህ አዲስ ዓመትን በማስመልከት እሺ፣ እንቁጣጣሽ ምን? አዲስ ዓመትማ አዲስ ዓመት ነው። እንቁጣጣሽ መቼም ለመስቀል አይከበርም። እንቁጣጣሽ ማለት ምን ማለት ነው? ትርጉሙ ምን ማለት ነው? ወይኔ እንቁጣጣሽ ነው አታውቂም? እንቁጣጣሽ ምን ነው? አውቀን ሲጀመር ብሩን እንዳለ ግን ስትታይ እንግዲህ አዲስ ዓመት የሚሸት ልብስ ለብሳ ነው የመጣችው። እንቁጣጣሽ ምን እንደሆነ አታውቅም። ስለዚህ ከተዘጋጀላት 1700 ብር 100 ብሩን አታለች። 1600 ብር ይቀርሻል። ወደ ቀጣይ ጥያቄ እንተሸጋገር። እሺ፣ ለማንኛውም ግን ፕሮግራማችን እንደቀጠለ ሆኖ ሳለ የዩቲዩብ ቻናል ሰብስክራይብ ማድረግ፣ ለወዳጅ ዘመዶቻችሁ ደግሞ ሼር ማድረግ እንዳትረሱ። ሰብስክራይብ አድርጉ ቢያቸው። ሰብስክራይብ አድርጉ። ወደ ሁለተኛው ጥያቄያችን ስንገባ እሺ፣ ቀለል አድርግልሽ። ዶሮ ስንት ብልት አላት? ይሄማ ቀላል ነው። እሺ፣ ከዛ ዘርዝሪ መንዝሪው ነው እንጂ ዶሮ ስንት ብልት? 12። በጣም አሪፍ፣ በጣም አሪፍ። አንቺ በጣም ተምረሻል። ሴት እኮ ነኝ። 12 ብልት። ስለዛ 100 ብር ከ1700 ብር አንድ ስታ አንድ አግኝታ 100 ብር አላት ማለት ነው። 15 ጥያቄዎች ይቀሩናል። ወደ ሶስተኛው ጥያቄ ስንገባ እሺ፣ ይሄንን ጥያቄ እናንተም አብዛኞቹን ጥያቄዎች እሷ መመለስ ያልቻለቻቸውን ጥያቄዎች እኔ መልስላታለሁ። ግን እናንተም ጥያቄውን ምን ያህል እናውቃለን የሚለውን ራሳችሁ እንድትፈትሹበት እፈልጋለሁ። ሶስተኛው ጥያቄያችን የሚሆነው ምንድን ነው መሰለሽ? እኛ ኢትዮጵያውያን የምንገኘው አሁን 2018 ላይ ነው አይደል? ፈረንጆች ግን 2025 ላይ ናቸው። ለምን? እንዴት ቀደሙ? እነሱ ነጭ ስለሆኑ እናንተ ነጭ ስለሆናችሁ እኛ ቀድማችሁ በ8 ዓመት ባይደበይ ከለሬን አይታችሁ እንትን እንዳትሉ። እኔ ጥርት ያልኩ አበሻ ነኝ። እንደ አበሻነቴ ግን በጣም ብዙ ነገር አውቃለሁ እያልኳችሁ አይደለም። ማላውቃቸው ብዙ ነገር አለ። ግን ያው ለምን እንደሆነ አላውቅም፣ ለምን እንደሚቀድሙንም አላውቅም። ግን የራሳችንን ያው 2018 አሁን ከ13 ቀን በፊት 2018 ይዘናል። ቀኑን በጭንቅላቷ እየቆጠረች ዛሬ ስንት ነበር? ኩኪካ ኬክ። እሺ፣ በመጀመሪያ ጥያቄዎቹን እየመለሱልሽ ሂድ። እንቁጣጣሽ ማለት እንቁ ለጣጣሽ ማለት ነው። ሁለተኛው ጥያቄ ደግሞ ዶሮ ስንት ብልት ነው ያላት የሚለውን መልሰዋለች። ሺዝ ራይት። ሶስተኛው ጥያቄ ለምንድን ነው እኛ 2018 ላይ ሆነ እነሱ 2025 ላይ የሆኑት ለሚለው ደግሞ ይመስለኛል። እኔም ይሄንን ትክክለኛ መልሱን አላውቀውም፣ ግን ከክርስቶስ ውልደት ጋር በተያያዘ ነው። እነሱ ቀድመውን ይቁጠሩ፣ እኛ ከኋላ እንቁጠር። እንዴት እንደቆጠሩ አናውቅም። ብቻ ጎሪጎሪያን ካላንደር የሚባል ዲፕ ጠልቄ ሪሰርች አልሰራሁም። ገብቶሻል? ግን ለዛ ነው በቃ ከክርስቶስ ውልደት ጋር በተያያዘ ነው። ሌላ ሰው ቢጠይቅሽ መመለስ አለብሽ። ከማን ጋር ነው የምትይው? ከማቲያስ ጋር። ስሜን አደራ በሰማይ አደራ በምድር። ወደ አራተኛው ጥያቄ እንግባ። ለማንኛውም ይህን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን፣ ይህን ቪዲዮ ላይክ ማድረጋችሁን፣ ሀሳብ አስተያየታችሁን ኮመንት ላይ መጻፋችሁን አትርሱ። ለወዳጅ ለዘመድ ሼር ማድረጋችሁን እንዳትረሱ። የደውል ምልክቷን ይጫኑ። በዚሁ አጋጣሚ ይህን ሁሉ ፕሮግራም ተፍ ብላ አዘጋጅታ እዚህ ላይ ስንት እንደወጣች እንግዲህ ያው እሷና ፈጣሪ የሚያውቁት። ይሄ ሁሉ ነገር ተዘጋጅቶ መቼም ላይክ ሼር ሰብስክራይብ ካላደረጋችሁ ኢስላም ፌር። ለማንኛውም ወደ አራተኛው ጥያቄ እንገባለን። የመስቀል በዓል ነው አይደለ? በጣም አሪፍ። ጉራጌ ሀገር ሄደሽ ታውቂያለሽ? አታውቂም? በጣም አሪፍ ጥያቄ ነው። ቆጮ ለመጋገር ምን ያስፈልጋል? ቆጮ ራሱ ቆጮ። እሺ፣ አንድ ኩባ። ሁለት ቆጮ ሁለት አይነት ያለ በቅላትና በነጭ። ስታቀላው የሆነ ሚጥሚጣ ወይም በርበሬ ይደረጋል። በነጩ ደግሞ ራሱ በነጩ። በትክክል ተመልሷል። ነግራችኋለሁ። 200 ብር ደርሳለች። ዋው! በጣም ፕሮግራማችን አጓጊ የሆነ ወደ አራተኛ ጥያቄ አምስተኛ ጥያቄ ወደ አምስተኛ ጥያቄ ስንገባ ጠጅ ለመጥመቅ ይሄንን ጠጅ ጠምቀሽ አይደለም ማለት? ስለዚህ ጠጅ ለመጥመቅ ምን ያስፈልጋል? ማር፣ አንድ
ስኳር ይገባል እንዴ ጠጅ ውስጥ? አይመስለኝም። ማር ብቻ ማር አንድ ውሃ ከዛ ጌሾ ምናምን ለጠላ ነው። ጌሾ ይገባል እኮ ጠጅ ላይ አይደል እንዴ? ይገባል እንዴ መሰለኝ። እኔ ጌሾ ይገባል የሚል ሪሰርች ነው የሰራሁት። ለማንኛውም ስለዚህ ስንት ጥያቄ መለሽ? 3 ጥያቄ መልሰሻል። ስለዚህ 300 ብር አላት። በጣም ደስ ይላል። ወደ 6ኛው ጥያቄ እንግባ። እሺ 6ኛው ጥያቄ አንድ እንቁላል ለመፈልፈል ምን ያህል ጊዜ ይፈጅበታል? አንድ እንቁላል ለመፈልፈል ምን ያህል ጊዜ ይፈጅበታል? ኦኬ ጣልቹ እንቁላል ጫጩት ሲወጣ ነው? 15 ቀን ወይ 10 ቀን በግምት ነው? እኔ ፈልፍዬ አላውቅም። በነገራችን ላይ ጥንቸል ታረባለች አሉ አሉ ጥንቸል ታረባለች። የጥንቸሎችን ብትነግረኝ ጥንቸል በምን ግን እንቁላል ሳይሆን እነሱ ያው ጥንቸሉ ነው የሚወሉት። ስለዚህ ለማንኛውም አንድ እንቁላል ለመፈልፈል የሚፈጅበት ቀን 21 ቀን 15 ወይ 10 ነው ያለችው። ስለዚህ አልተመለሰም። ያራዳጂ መሸሽ። ወደ ቀጣይ ጥያቄ እንገባለን። ለማንኛውም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። ወደ ቀጣይ ጥያቄ እንገባለን። እኛ ኢትዮጵያውያን ውጪ አዲሱን ዓመት ማለትም መስከረም 1ን እንደ አዲስ ዘመን የሚቀበል አንድ ሀገር አለ ከኢትዮጵያ ውጪ። ያ ሀገር ምንድን ነው? ወይኔ ጉዴ! እሺ እዚህ አፍሪካ ውስጥ ነው ወይስ ከአፍሪካ ውጪ? ምንድን ነው? እስኪ መልሱን ኮሜንት ላይ ጻፉ። እኔ አላውቀውም። እሺ ለማንኛውም አዲሱን ዓመት መስከረም 1ን እንደ ኢትዮጵያውያን እንደ ኢትዮጵያውያን አዲስ ዓመት ብለው የሚቀበለው ሀገር ጎረቤት ሀገር ኤርትራ ነው። Thank you so much. አለማው ኃጢአት አይደለ? እንኳን አልመለሽ መስሎኝ ያተረፈው። ወደ ቀጣይ ጥያቄ እንገባለን። እንቁጣጣሽ የሚከበርበት ወቅት ምን ይባላል? እንቁጣጣሽ የሚከበርበት ወቅት ምን ይባላል? ወቅት ምን እንደሚባል መስከረም አይደለ? እሺ ወቅት ክረምት ነው። በጋ የመጨረሻ መልስሽ? ለማንኛውም መልሱን እየተናገርክ እንቁጣጣሽ የሚከበርበት ወቅት ጸደይ ይባላል። አደይ። እሺ ወደ ቀጣይ ጥያቄ። ዶሮ ምናምን እንትን ትሰሪያለሽ? መቼም ዶሮ ማሰራ ምንም ፈረንጅ ብትሆኚ ዶሮ መስራት ግዴታ ነው። ባለቤትሽ አበሻ ነው። ስለዚህ የግድ ዶሮ መስራት መቻል አለብሽ። ስለዚህ መላላጫ የሚገኘው የዶሮ የትኛው ክፍል ላይ ነው? ይሄ ታፏ በዚህ አይሆንም። እኔ ዶሮ ገነጣጥዬ አላውቅም ጋይስ። የምርሽ ነው? የምርሽ ነው? እንግዲህ እየሰማችሁ ነው። ዶሮ ገንጥዬ አላውቅም እያለች ነው። እንግዲህ ምናልባት አሮን ነው እቺ ልጅ በዚህ አይነት ሲቹዌሽን ከባሏ ጋር ምን ያህል አመት ሰርቫይቭ ማድረግ እና ሙያ ከዩቲዩብ እማራለሁ ብላ ወደ ትዳር ገብታ እንግዲህ ጥፍርሽን እስኪ ተሰርተሻል? ዋው ያው አሳያቸው እስኪ። ጥፍሯ ያምራል አይደል? እኔ ነኝ ከፍ እያሰራሁት። እሺ ወደ ቀጣይ ጥያቄ እንገባለን። ለማንኛውም የመላላጫ የሚገኘው የዶሮ ክንፍ ስር ነው። ኦኬ እሺ ቀጣይ ወደ ቀጣይ ጥያቄ ስንገባ እቺ የጭንቅላት ጥያቄ ነች። ሰው በደንብ መስማት አለብሽ። ለበዓል ከወንድሜ ጋር ቤት 4 ሰዎች መጡ። ሲወጡ ግን 4 ነበሩ። እንዴት? ወንድሜ ቀርቶ እነሱ ወጡ። ወደ ቀጣይ ጥያቄ ስናልፍ አምና ሐሙስ ቀን ፋሲካ ሆነና ስራ በዛብኝ፣ ግን በዓሉንም ስራዬንም በሚገባ አመቻችቼ አለፍኩት። እንዴት? ጠዋት ሰራ ማታ በዓሌን አሳለፍኩ። ቀን ሙሉ ስራ ነበርሽ? በነጋታው። ለማንኛውም መልሱ ፋሲካ በተአምር ሐሙስ ቀን ሆኖ አያውቅም። እውነት? ፋሲካ ሁልጊዜ እሑድ ነው የሚከበረው በፈረንጆች ነው ያለው። ልብ ብያለሁ። ለማንኛውም ወደ ቀጣዩ ጥያቄ እናልፋለን። ቀጣዩ ጥያቄ በጣም ቀላል ነው። እናንተም እሷም መመለስ የምትችሉት ጥያቄ ነው። ለትግሬ ጥህሉ ካልን ለጉራጌ ምን እንላለን? ክትፎ። በጣም አሪፍ፣ በጣም አሪፍ፣ በጣም
ልጅቷ የሚበላ ነገር ላይ በጣም አግሬሲቭ ነች። አላልኳችሁ? ልጅቷ ከምግብ ጋር የተያዘ ነገር ላይ ጠይቋት። እስካሁን የጠጅ መለሰች፣ የዳቦ መለሰች፣ የክትፎ መለሰች። የሚበላው ላይ ሺዝ ቬሪ ቬሪ ፋስት፣ ግን ጭንቅላት የሚጠይቅ ጥያቄ ላይ መልሻለሁ። ዝም በይ። አይታችኋታል አይደል? እሺ ወደ ቀጣይ ጥያቄ እንገባለን። ለበሬ ኮርማ ካልን ለፍየል ምን እንላለን? ላት 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 እንቦቁላሽ እንቦቁላሽ። እሺ ለበሬ ኮርማ ካልን ለፍየል ሙክት እንላለን። ይቀራረባል። ስለዚህ ነጥብ ይሰጥሽ። አፈሪ ያዘላሽ። ወደ ቀጣይ ጥያቄ እናልፋለን። ከወተትና ከቅቤ አሬራ ካገኘን ከአሬራ ምን እናገኛለን? አይብ እና እርጎ። አይብ። እሺ አይብ አይብማ አልሽ እኮ እና ሌላ ደግሞ ምን አለ? ሌላ አለ። ቺዝ እንትን በርገርስ? ቺዝ በርገር፣ ቢፍ በርገር። ኧረ ጉዴ እኮ ነው ዘንድሮ። አይብ አንድ መልሰሻል እኮ አንደኛው ነው የቀረሽ። ነገርኩ እኮ አይብማ አልሽ። ወተትና ምንድን ነው ያልከው? ከወተትና ቅቤ አሬራ ካገኘን ከአሬራ ምን እናገኛለን? ከአይብ ቀጥሎ አይብና እርጎ። አልተማርሽም? እርጎ። እሺ እርጎና አይብ ልክ አይሩ። እሺ ለማንኛውም እንግዲህ ቀላል ጥያቄ ልጠይቅሽ ነው። አሁን እንግዲህ እኔ ከወል ጋር በተያያዘ የምጠይቃቸውን ጥያቄዎች በቀላሉ የምትመልሰው ግን መጠየቅ አለብኝ። ክትፎ ከምን ይሰራል? ቂቤ። እሺ እንትን ኮረሪማ። እሺ ጨው። እሺ ሚጥሚጣ ይዋሃድና ቅቤ፣ ጨው፣ ሚጥሚጣና ኮረሪማ፣ ጨው፣ ቂቤ፣ ራሱ ክትፎ፣ ራሱ ስጋ። እኔ ደግሞ እንደዚህ ይቻላል እንደ እያልኩ መስቀል ማለት ምን ማለት ነው? አንተ ምን ማለት ነው? አንተ ልጠይቅ። ስንት ነው የምትሰጪኝ? የኔ ያገኘሁትን ትወስደዋለህ። አንቺ አግኛ መጀመሪያ እስካሁን ያገኘሽው? አዎ ያገኘሁት። መስቀል ማለት ባለ መስቀል በክርስትና ሃይማኖት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የተሰቀለበትን መስቀል በአይሁድ ከተቀበረበት ስፍራ መገኘቱን የማስታወሻ በዓል ሲሆን በምዕራብና ምስራቅ የሚገኙ አብያተ ክርስቲያናት ይህን መታሰቢያ መስከረም 3 ቀን ሲያከብሩት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ በየዓመቱ መስከረም 17 ታከብረዋለች ይችላል። ስለዚህ የመስቀሉን መገኘት ነው የምናከብረው። እናንተ ለማን ናችሁ? እናንተ ለማን ናችሁ? ጉድ 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 ጉድ! አራቃለሁ። በስመ አብ ወወልድ ቅዱስ አቺ መድኃኒዓለም እንደው ቅዱስ ሚካኤል ከምን ጋር የዛሬ ፕሮግራማችን ይህን ይመስል ነበረ። እኔ ማቲያስ እና ሲንዲ አህመድ ይህን ቆንጆ ፕሮግራም ወደ እናንተ አድርሰናል። ስለነበረን ቆይታ ከልብ እናመሰግናለን። መልካም የመስቀል በዓል ይሁንላችሁ። እንወዳችኋለን። ማሰላማ ባይ። ቻው። ሰብስክራይብ